የተዋወቀው ቸርች ነው። እለቱ ሐሙስ የምሽት ፕሮግራም ነበረ። እሱን ጨርሰን ስንወጣ ዝናብ ትንሽ ካፊያ ነበረ። ከዛ አስጠልኝ ምናምን አለኝ። ከዛ አስጠለልኩት። ያረፈ ሰው በጌታ ላይ የተመካ ከቶ አይሰጋም አያስፈራው ክረምት በጋ። ያረፈ ሰው በጌታ ላይ የተመካ ከቶ አይሰጋም አያስፈራው ክረምት በጋ። መቼ ፈራ ልቤ አልደነገጠ የአባቶች አምላክ መች ተለወጠ። ኪዳኑ ጽኑ አይታጠፍም እንደ ልማዴ ናፍቆኝ። ጤና ይስጥልኝ። ልጃችሁን ዲቦራ መኮንንን ለልጃችን ኢንጂነር ፋሲካ አዱኛ እንድሰጡልን በታላቅ አክብሮት ለመጠየቅ ነው። ቁጭ በል። የመጣንበትን ጉዳይ በደንብ ሳናስረዳ አንቀበል። በአባቶቻችን ወግና ስርዓት መሰረት ጥሩ አድርጋችኋል። ነገር ግን ዝም ብለን እንትን ከምንል የወደፊት የረጅም ጉዞ መጀመሪያ ስለሆነ ነገሮችን በጽሞና በሰከነ አእምሮ አይተን ነገሮችን ለማስተካከል አረፍ ባሉና ከዛ እንወያይ። ከመቀመጣችን በፊት ማስረዳት ስላለብን ለቤተሰቡም ክብር ለኛም ተቀበሉ። አዎ እንግዲህ ነገሮችን ቀደም ገልጫቸዋለሁ። ዘመኑ እንደ አባቶቻችን አይደለም። ያሁኑ ዘመን ደግሞ ትንሽ ፈጠን ያለና ነገሮችን እንትን ያለ ስለሆነ አረፍ ብላችሁ ነገሮችን ተወያይተን ከዛ በኋላ አቅጣጫ ብንይዝ የሚሻል ይመስለኛል። እናንተ ሐሳብ እኮ ጥሩ ነው። ይሄ ነገር ያው እንደሚታወቀው ዘመኑ እንደተባለው ልጆቹ ተግባብተው ከጨረሱ በኋላ ስለሆነ የሚደረገው የህጉን ለማክበር የአባቶቻችን ህግ ለማክበር እንደሆነ ይገባናል። ነገር ግን በሰከነ አእምሮ ለመነጋገርም ሆነ ስለ ልጆቹ ያለውን ነገር በደንብ ለማብራራት ቆሞ ከመናገር ይልቅ ቁጭ ብሎ መናገሩ የተሻለ ስለሆነ ብትቀመጡና እሺታችሁን ብትሰጡንና ተቀምጣችሁ ብትናገሩ ደስ ይለናል። እኛ የአባቶቻችንን የቤተሰቦቻችንን ክብር መጠበቅ ስላለብን የልጆቹን ማንነትና የትዳራቸው ሁኔታ የዝግጅታቸውን ሁኔታ ቆመን ለማስረዳት እኛ ዝግጁ ስለሆነ እባካችሁ ቆመን እናስረዳላችሁና ማንነታቸው ዝግጅታቸው ቀሪ ውይይቶችም ካለ ተቀምጠን እንወያያለን። ልጁ ከገለጻችሁ በኋላ ወንበር እንድትይዙልን እንጠይቃለን። ኢንጂነር ፋሲካ አዱኛ በወለጋ ክፍለ ሀገር በልዩ ቦታ ፊንጫ በተባለ አካባቢ በ1982 ዓመት የተወለደው የመጀመሪያ እና ሁለተኛ ደረጃ ትምህርት ቤቱን በዛው አካባቢ ከጨረሰ በኋላ የከፍተኛ ትምህርቱን በአለማያ ዩኒቨርሲቲ በምህንድስና በዲግሪ ተመርቋል። ከዛም በኋላ ራሱን ለማስተሻል ባደረገው በሃይድሮሊክስ እና በኮንስትራክሽን ማኔጅመንት የማስተርስ ዲግሪ 2 ማስተርስ ዲግሪዎችን ሰርቷል። ከዛ ውጭ እኛ አብረን የምንሰራው ሁለቱ አለቆቹ የነበሩ ናቸው። በወቅቱ የተለያዩ ወቅቶች እኔም የስራው ባልደረባ ነኝ እና 2004 ዓ.ም ነው ከኛ ጋር የተቀላቀለው። ከመጣበት ጊዜ ጀምሮ መልካም ባህሪ ያለው ራሱን ለማሻሻል የሚተጋ ልጅ ብዙ ፕሮጀክቶችን ማለት በኃላፊነት የሰራ ፕሮጀክቶችን ያስተዳድር የነበረ ወጣት ነው። ራሱና ቤተሰቡን ለማሻሻል ከፍተኛ ጥረት የሚጥር ልጅ ነው።
ለትዳር መዘጋጀት ጀምረው ስራ እንደያዘ ጀምሮ ነው። ከጓደኛው ጋር የተዋወቁት በቤተክርስቲያን አገልግሎት ላይ ነው። እዛው ተገናኝተው ሁለቱም በጋራ ለትዳራቸው ለኑሯቸው በጋራ ሲዘጋጁ ቆይተው ቤታቸው አስተካክለው እነሆ ዛሬ ለጋብቻ ጥያቄ እኛን ልኮን መጥተናል። ያው ያለውን እንትን ለማሟላት ስለሆነ እናንተ መታችሁ ልጃችንን ስለጠየቃችሁ አሁን እኛ ከእናንተ ጋር ኦልሞስት በቃ የተስማማን ሁኔታ ተስማምተናል እንደማለት ነው። ግን ያው የልጆቹ ነው ወሳኙ። አጠቃላይ ሁኔታውን ስንመለከት የቤተሰብም አክስቶቿ፣ አባቷን ሁሉም እንደፈቀዱ ነው ሁኔታዎች የሚያመላክቱት። ስለዚህ ለእንትን ፈቅደናል ማለት ነው። አረፍ እዚህ ጋር አንድ እንትን አለ። እዚህ ጋማ አይደለም። እዚህ ጋር አንድ ነገር መናገር እፈልጋለሁ። እዚህ ጋር እንደዚህ ቶሎ የሚካሄደውና የሚወጣው ተገዝቶ የሚሄድ እቃ ሲሆን ነው አይደለም። የሚገዛ እቃ ገዝታችሁ ነው አይደለም። ቆይ ልጨርስ። እቃ ገዝታችሁ ከሱቅ ገዝታችሁ እንደምትሄዱት ገና አጨብጭበን ሳንጨርስና ወደ ውጪ ሩጫ የቀረ ነገር ካለ ሰው ነው ያቀረ። እሱ እንግዲህ ተነጋግረን ቁጭ ብለን ሁላችሁም ሳይሆን ስንጨርስ ነው ዘበር ይቺን ነገር ዘበር ላይ ቢናገሩ ኖሮ ጥሩ ነበር። ስለዚህ አሁን ግድ የለም እንቀበላለን ስለዚህ ይዘናት የምንመጣት ካሳለች ወተን ድጋሚ አንደበቴ ሞልቷል ምስጋና በሕይወት መኖሬ በሱ ነውና በማለዳ በምሽቱ እዘምራለሁ በቸርነቱ አንደበቴ ሞልቷል ምስጋና በሕይወት መኖሬ በሱ ነውና አላልፈውም ብዬ ደምድሜ ነበረ የሞቱንም አዋጅ ጌታ ሰባበረ። ታምር በስቶልኛል የማወራው አለኝ መባረክ አይደክመው መዘመር። የተዋወቀው ቸርች ነው። ዕለቱ የሐሙስ የምሽት ፕሮግራም ነበረ። እሱን ጨርሰን ስንወጣ ዝናብ ትንሽ ካፊያ ነበረ። ከዛን አስጠልኝ ምናምን አለኝ። ከዛ አስጠለልኩት። በአጋጣሚ አንድ ሰፈር ነበርና አጋጣሚ ቸርቹ ቦሌ ነው፣ ግን እዚህ ድረስ አብረን መጣን፣ ተዋወቅን፣ ስልክ ተለዋወጥን። ከዛ መጀመሪያ ጓደኛሞች ነበርን። ከዛ በኋላ ደግሞ ከወራቶች በኋላ ሪሌሽንሺፕ ማለት ነው። አላልፈውም ብዬ ደምድሜ ነበረ የሞቱንም አዋጅ ጌታ ሰባበረ። ታምር በስቶልኛል የማወራው አለኝ መባረክ አይደክመው መዘመር አይደክመኝ መባረክ አይደክመው መዘመር አይደክመኝ መባረክ አይደክመው መዘመር አይደክመኝ። አሁን የሚቀረን እንደ ባህላችን በደንቡ አባት እናት ካልመረቀ እና ብትመርቁልን ልጆቻችንን ይህንን የተቀደሰ ጋብቻ እግዚአብሔር ስላበቃችሁ እግዚአብሔር የተመሰገነ ይሁን። እግዚአብሔር በትውልድ ይባርካችሁ። እግዚአብሔር በሰላም ይባርካችሁ፣ በፍቅር ይባርካችሁ፣ በመተሳሰብ ይባርካችሁ። ልጅ በመውለድ ተባረኩ። የማህፀኗ ፍሬ የተባረከ ይሁን። በሰላም ተባረኩ። እግዚአብሔርን በመፍራት ተባረኩ። በመተሳሰብ ተባረኩ። እግዚአብሔር ሀሳብ ውስጥ የነበረ ዓላማው እንዲከናወን የነበረበት ዓላማው ያለበት ቀን ነው። ምክንያቱም
ተቋም እህታችን ቅድም ያሉት የእግዚአብሔር ተቋም ትዳርና እግዚአብሔር ለዚህ ቀን ደግሞ ያበቃን እያንዳንዳችንን ደግሞ ያበቃንን እያመሰገን እንጸልያለን። እግዚአብሔር የተባረከ ይሁን። በጎ ስጦታ ሁሉ ፍጹምን በረከት ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ይላል እግዚአብሔር ቃል። ስለዚህ በጎ ስጦታ መጀመሪያ እግዚአብሔር በጎ ስጦታ ለኛ ለሁላችን እግዚአብሔር አምላክ ልጁን ኢየሱስ ክርስቶስን ሰጠን፣ ሕይወት እንዲሆነን ሰጠን። እግዚአብሔር ለቤተሰብ ደግሞ ልጆችን ሰጠን። ከስጦታዎች ሁሉ በላይ ልጆችን ሰጠን። ልጆች ደግሞ እንደዚህ አይነት የእግዚአብሔር ዓላማና ሐሳብ እንዲከናወንበት ደግሞ ዓላማና ሐሳቡ ያለበትን ደግሞ ቀናትን ሰጠን፣ የትዳር ተቋምን ሰጠን እና ለዚህ ያበቃን እግዚአብሔር ደግሞ እናመሰግናለን። ጨለማዬን ጌታ ያበራ፣ በእሳት በደመና የመራ፣ ክፉ በሆኑብኝ ቀኖች ፋንታ ደስታን አጠገብ የኔ ጌታ። ጨለማዬን ጌታ ያበራ፣ በእሳት በደመና የመራ፣ ክፉ በሆኑብኝ ቀኖች ፋንታ ደስታን አጠገብ የኔ ጌታ። ዋስዬ በጣም አሪፍ ልጅ ነህ። እስካሁን ስለተንከባከብከኝ፣ ቤስት ፍሬንዴ ስለነበር፣ ጓደኛዬ፣ ወንድሜ፣ ሁሉን ነገር ከበር ስላደረግክልኝ አመሰግናለሁ። እወዳለሁ። ጥያቄያችንም ተመለሰልን። ስም ይባረክ ከፍ እግዚአብሔር ሆይ እንዴት ድንቅ ነህ። ነፍሳችን ረካች በጉብኝት ጥያቄያችንም ተመለሰልን። በልብ በጣም አሪፍ፣ በጣም ጥሩ፣ ደስ የሚል ልብ አላት። በጣም ሰው ትወዳለች፣ ታከብራለች። በቃ ጓደኛ ከሆነች አለች፣ በማንኛውም ሰዓት አለች፣ ከፈልካት አለች። ያው እወድሻለሁ ብያት አላውቅም፣ ዛሬ እወድሻለሁ። አላልፈውም ብዬ ደምድሜ ነበረ፣ የሞቱንም አዋጅ ጌታ ሰባበረ። ታምር በዝቶ በጣም ታታሪ ናት። ከእሷ ብዙ ነገር ተምሬያለሁ። ማለት ከዜሮ ነው የሰራችኝ፣ እኔን ከዜሮ ማለት ይቻላል። እና በደንብ እንድሰራ ጥንካሬ ከእሷ እንድማር ነው ያደረገችኝ። ከዲቦራ ደግሞ አንድ በጣም መወድላት ባህሪ ያላት በጣም ማለት ነው። ይሄ ትንሽ ነውና አላክብረው ዋጋ አልስጠው የምትል ልጅ አይደለችም። በቃ ከፍ አድርጋ ነው የምታየው። ባህሪዋ በጣም ነው የሚመቸኝ። ማለት ስራ ቦታ ይሄ በቃ ለስራ አይነት ባይናት እንጂ ይሄ ላልግጥ እንደዚህ ልሁን ባይ አይደለችም። ሰው ተናገረኝም እንደዚህ ላድርግም የምትል ሴት አይደለችም። እና በጣም ለስራዋ በጣም አክባሪ ፕላስ ደግሞ ለአባቷ የምትኖር እኔ በቃ ከሷ ትልቅ ነገር የተማርኩት እኛ ኃላፊነት አባቶቻችን ለኛ ኃላፊነት ያላቸው ነው ምን የሚመስለን። እሷ ግን ከሱ በልጣ ለሱ
ትልቅ ኃላፊነት ይዛ እንደ አባትም እንደ ሚስትም እንደ ልጅም እንደ እህትም ሆና ነው አባቷን እንትን የምትንከባከበውና እሱ ነገሯ በጣም ነው የሚመቸኝ። በጣም ነው የምወዳት። በዚህ ደግሞ ለሷ ክብር አለኝ። ወድሻለሁ። ትዳርሽ ይባረክ። ለልጅ ልጅ ልጅ ያብቃኝ። አከብርሻለሁ። ግልጽ ናት። የአንተ ይሉን ታይታት ወደኋላ የምትለው ነገር የላትም። ልጅቷ ግልጽ ናት። በጣም ደግሞ የዋህ ናት እና እኔ በጣም እምባዬ ያንቀኛል። ለምን እህቴ ኖራ ብታይ ደስታ ደስ ይለኝ ነበር፣ ግን አልሆነም። እግዚአብሔር የፈቀደው ነው የሆነው እና ይሄ ነው የሚሰማው እንጂ ሌላ ነገር በጣም ነው ደስ ያለኝ። ይሄን ነው የምለው። እግዚአብሔር የተባረከ ትዳር ያደርግላት። ቃላትም አጠረኝ የሞትን አዋጅ ነው በሕይወት ኑር ሲለኝ ምሕረቱ እንደበዛ የሚያውቀኝ ያውቀው የለ ያ ክፉን እንዳይጎዳኝ ቁጣውን ከለከለ። እኔም ሳሰላሰለው የትላንቱን እኔማ ምክንያት ሆነ እኔማ ለማመስገን እኔማ እንደሌላ ሰው ዝም አያሰኘ ሀገር ያውቅ የለ እንደረዳህ እኔም ሳሰላሰለው የትላንቱን እኔማ ምክንያት ሆነ እኔም እንደሌላ ሰው አይጠቅምም የተባለው የሰማይ የምድሩ ጌታ ከኛ ጋር አብረዋል። በንጉሥ ገበታ ላይ ተገኘ በክብር ምስኪኑን የሚያከብር ማነው? ከፋርግናችን ሳሰላስለው